ተጠናቀዋል። በምስሉ የሚታየውና በታርጋ ቁጥር A30273 የተመዘገበው ፈለገ ጊዮን የሚል ስያሜ ያለው አውቶቡስ ከአዲስ አበባ ወደ ማርቆስ ሲያቀና ነበር። መንገዱ 5:30 ነው የተከፈተው። ከአዲስ አበባና ከተለያዩ አካባቢዎች የመጡ መኪኖች ቆመን ነበር። የታገተውን አውቶቡስ የፊት ለፊት ጎማውንና መስታወቱን በጥይት ከመቱ በኋላ ሹፌሩን ጨምሮ ተሳፋሪዎቹ ይዘው ሄደዋል ሲሉ የዓይን እማኞች አስረድተዋል። አክለውም የተወሰኑ ደቂቃዎች ከሚሊሻው ጋር ተታኩሰው ነበረ። በበርካታ ኦራል መከላከያዎች ተጭነው ከመጡ በኋላ ነው መንገዱ የተከፈተው እንጂ በአካባቢው ጸጥታ እስኪከበር ትግል ሊሆን አስከባሪዎች ትግል ሊሆን አልቻለም ነበር ብለዋል። መከላከያ በቦታው የደረሰው ከረፈደ በመሆኑ ታጋቾቻችንን ማስመለጥ አልቻልንም። ቅዳሜ ዕለትም ታጣቂዎች በአካባቢው ተመሳሳይ ነገር አድርገው እንደነበር ሹፌሮች የገለጹ ሲሆን ሚሊሻ እና